ብዙዎቻችሁ በጠየቃችሁ መሰረት ዛሬ የዩቲዩብ አድሰንስ አሞላልን ከሀ እስከ ፐ አሳያችኋለሁ። እንዲሁም ብዙዎቻችሁ የሚያስቸግራችሁ የታክስ አሞላልና የአይዴንቲቲ ቬሪፊኬሽን አሞላልን አሳያችኋለሁ። ባንክ አካውንታችሁንም እንዴት እንደምታስገቡት በዚህ ቪዲዮ አሳያችኋለሁ። ዩቲዩብ ላይ 1000 ሰብስክራይበር እና 4000 ዋች አወር ወይም ባለፈው ቪዲዮ ላይ ነገርኳችሁን ክራይቴሪያዎች ካሟላችሁ በኋላ ዩቲዩብ ፓርትነርሺፕ ፕሮግራም አፕላይ እንድታደርጉ ይጠይቃችኋል። ከዛ ሁለተኛ ላይ ያለው ስቴፕ የጉግል አድሰንስ እንድታገናኙ ይጠይቃችኋል። ጉግል አድሰንስ ምንድነው ከሚለው ስንነሳ ጉግል አድሰንስ ልክ እንደ ባንክ መውሰድ ትችላላችሁ። የዩቲዩብ ክፍያችሁ የሚቀመጥበትና ከዛ ደግሞ ወደ ኢትዮጵያ ባንክ የሚልክላችሁ በጉግል አድሰንስ አማካኝነት ስለሆነ ጉግል አድሰንሳችሁ ላይ በዛሬ ቪዲዮ የምነግራችሁን እያንዳንዱን ነገር በትክክል ማትሞሉ ከሆነ ገንዘባችሁ ወደ ኢትዮጵያ አይመጣም ወይም ዩቲዩባችሁ ገንዘብ መስራት አይችልም ማለት ነው። ስለዚህ በጥንቃቄ መሙላት አለባችሁ። በቅድሚያ ወደ ጉግል በመሄድ አድሰንስ ብላችሁ ትጽፋላችሁ። በስልካችሁ የምትጠቀሙ ከሆነ ደግሞ ክሮም ወይም የትኛውም ብሮዘር ላይ በመግባት ወደ ዴስክቶፕ ሞድ ቀይራችሁት ይህንን ስቴፕ በትክክል መሙላት አለባችሁ። አድሰንስ ብለን ሰርች እናደርጋለን። ከዛም እንደምታዩት የመጀመሪያውን አማራጭ እንጫነዋለን። የአድሰንስ አካውንት ከሌላችሁ ሳይን አፕ ነው የምትሉት። አካውንቱ በፊት ካላችሁ ደግሞ ሳይኒን ብላችሁ ነው ማለት ነው የምትገቡት። ከዛም ጂሜላችሁን ያስመርጣችኋል። በምታዩት መልኩ ጂሜላችሁን ሰሌክት ታደርጉታላችሁ። እንግዲህ መጀመሪያ ክሬት ስታደርጉት እንደምታዩት ይመጣላችኋል ማለት ነው። ዌብሳይት ካላችሁ እዚህ ጋር ሳይታችሁን ታስቀምጣላችሁ። ከሌለ ደግሞ ይህንን ፓርት ታልፉታላችሁ ማለት ነው። ሁለተኛው አማራጭ ደግሞ ስለ አድሰንስ እናንተን ጠቃሚ የሆነ ነገሮችን እንላክሉ ወይም አንላክሉ የሚል አለ። እሱን ቼክ ታደርጉታላችሁ የስ ብላችሁ። ከዛ ካንትሪ ትመርጣላችሁ። ያው እኛ ኢትዮጵያ ውስጥ ስላለን ኢትዮጵያ ነው የምንለው። ሌሎቻችሁ ደግሞ ያላችሁበትን አገር ትመርጣላችሁ። በመቀጠል እንግዲህ ተርምና ኮንዲሽኑን በዚህ መልኩ ስክሮል ካደረጋችሁ በኋላ ሰሌክት ታደርጉታላችሁ። ከዛም በቀላሉ እንግዲህ የጉግል አድሰንስ አካውንታችሁን በዚህ መልኩ ሳይን አፕ አድርጋችሁ ትገባላችሁ። እንግዲህ በዚህ መልኩ የጉግል አድሰንሳችንን ከከፈትን በኋላ እጅግ በጣም ብዙ የምናስተካክላቸው ነገሮች አሉ። እንደምታዩት እዚህ ጋር የመጀመሪያው የእናንተን ኢንፎርሜሽን ነው ማለት ነው የምታስገቡት። ስለ እናንተ መረጃ እነዚህን ዲቴል ኢንፎርሜሽኖች ታስገባላችሁ። አካውንት ታይፕ ላይ ኢንዲቪዥዋል ነው የምትሉት። ከዛም እዚህ ጋር መታወቂያ ላይ ወይም ፓስፖርት ላይ ያለውን ትክክለኛ ስማችሁን ትጠቀማላችሁ። እዚህ ጋር ስትሞሉ ብትችሉ እስከ አያታችሁ ቢሆን ተመራጭ ነው። ምክንያቱም እጅግ በጣም ብዙ ነገሮችን ሊጠቅመን ስለሚችል ስማችሁን እስከ አያታችሁ ነው የምታስገቡት። ቀጥሎ ያለው አድሬስ ላይን ዋን የሚለው ደግሞ ያላችሁበትን አገር ነው የምታስገቡት። እኛ ኢትዮጵያ ውስጥ ስላለን ኢትዮጵያ ብለን እናልፈዋለን። እነዚህን ነገሮች እንግዲህ በጣም በጥንቃቄ ነው መሙላት ያለባችሁ። አድሬስ ላይን ቱ ላይ ደግሞ የፖስታ ሳጥን ቁጥራችሁ ነው የምታስገቡት። ይህም እንግዲህ የሚጠቅማችሁ ዩቲዩብ ጋር ካገናኛችሁት በኋላ ፖስታ ይላክላችኋል ማለት ነው። ባለ 6 ዲጂት ኮድ ፒን ይላክላችኋል። እሱን ስለምታስገቡ እዚህ ጋር የፖስታ ሳጥናችሁን ታስገባላችሁ። ይህም እንግዲህ ፒኦ ትሉና ዶት ከዛ ቦክስ ብላችሁ የፖስታ ሳጥናችሁን ታስገባላችሁ። ከዛም ቀጥሎ ያለው ደግሞ ፖስታል ኮድ ነው። እዚህ ጋር ደግሞ የከተማችሁን ፖስታል ኮድ ነው የምታስገቡት። ሁሉም የተለያየ አይነት ፖስታል ኮድ አለው። ለምሳሌ ያክል አዲስ አበባ 1000፣ አክሱም ደግሞ 780፣ መቀሌ 7000፣ ጎንደር 6200 እያለ ይቀጥላል። የተለያዩ ከተሞች ፖስታል ኮድ አለ። እሱንም ማግኘት ከፈለጋችሁ እንግዲህ ጉግል ላይ ሰርች ማድረግ ትችላላችሁ። የከተማችሁን ስም በመጻፍ ፖስታል ኮዱን በቀላሉ እዛ ላይ ማግኘት ትችላላችሁ። ያው ይሄ ፖስታ ያለው አዲስ አበባ ስለሆነ 1000 ብለን እንሞላለን ፖስታል ኮዱን። ከተማውንም አዲስ አበባ እንለዋለን። አዳማ የምትኖሩ ካላችሁ ፖስታል ኮድ ስለሌለው 40 ጽፋችሁ ማለፍ ትችላላችሁ። እዚህ ጋር ደግሞ ስልክ ቁጥራችሁን ነው የምታስገቡት ማለት ነው። የምትጠቀሙበትን ስልክ ቁጥር ቀደም እዚህ ጋር ካንትሪውን ኢትዮጵያ ስላልነው ራሱ ዲቴክት አድርጎ አንጥቶልናል። እንደምታዩት ሰብሚት እንለዋለን ማለት ነው። በዚህ መልኩ የእናንተን ኢንፎርሜሽን በቀላሉ ማስገባት ትችላላችሁ። ቀጣዩ ስቴፕ ደግሞ ስልክ ቁጥራችሁን ቬሪፋይ ማድረግ ስለሚፈልጉ እዚህ ጋር ቴክስት ትሉታላችሁ። ከዛም የሚላክላችሁን ኮድ የምታዩት ቦታ ላይ ታስገባላችሁ ማለት ነው። እዚህ ጋር አንድ ማወቅ ያለባችሁ ነገር የዩቲዩብ አድሰንስን ለመክፈት የምታስቡ ከሆነ በእናንተ ሲም ከዚህ በፊት የዩቲዩብ አድሰንስ ተከፍቶ ማወቅ የለበትም። ወይም ከዚህ በፊት የዩቲዩብ አድሰንስ በዛ ሲም ከተከፈተ እሺ አይላችሁም ወይም አይሰራላችሁም ማለት ነው። ሌላኛው ደግሞ ኢሜይላችሁ ከዚህ በፊት የዩቲዩብ አድሰንስ ከተከፈተበት ችግር ይፈጥራል ማለት ነው። የዩቲዩብ አድሰንስ ደግማችሁ መክፈት አትችሉም። እነዚህን ነገር በትክክል ከሞላችሁ በኋላ ወደ ዩቲዩብ ሪዳይሬክት ያደርጋችኋል። ከዛም ከዩቲዩባችሁ ፕሮሰስ ይጀምራል ማለት ነው። ዩቲዩባችሁ ላይ እንግዲህ ይህንን ነገር
ራሱ ቬሪፋይ እስኪያደርግላችሁ ከ6 ሰዓት እስከ 10 ሰዓታትን ሊፈጅ ይችላል። በዛ መልኩ እንግዲህ ዩቲዩባችሁ ጉግል አድሰንሳችሁን ቬሪፋይ አድርጎ ወደ ፔመንት ሜትዱ ትሄዳላችሁ ማለት ነው። እንግዲህ ይህንን ፕሮሰስ ካለፈ በኋላ ዩቲዩባችሁ $10 ልክ ሲደርስ ወይም ዩቲዩባችሁ ቆጥሮ $10 ከደረሰ በኋላ ፒን ይልክላችኋል ማለት ነው። ቀደም ባስገባችሁት የፖስታ ሳጥን ቁጥር 6 ዲጂት ኮድ ፒን ይላክላችኋል። ፒኑም እናንተ ጋር ለመድረስ ከ2 እስከ 4 ሳምንት ሊፈጅ ይችላል። በእነዚህ መሃል ውስጥ ፒኑ ለእናንተ ይላካል ማለት ነው። ነገር ግን በእነዚህ ሳምንታት ውስጥ ፒኑ ወደ እናንተ ማይላክ ከሆነ ድጋሜ ሪሴንድ ማድረግ ትችላላችሁ። ይህ ቻናል እንግዲህ ሞኔታይዝ ስላልሆነ እዚህ ጋር አላመጣልኝም ማለት ነው። ነገር ግን ሞኔታይዝ የሆነ አካውንት ከሆነ እዚህ ጋር የባንክ አካውንታችሁ እንድታስገቡ አማራጭ ይሰጣችኋል ማለት ነው። ቻናላችሁ ሞኔታይዝ ከሆነ እንደምታዩት ሃው ቱ ጌት ፔድ የሚል አማራጭ አለ። ማኔጅ ፔመንት ኢንፎ እንለዋለን። ከዛም አድ ፔመንት ብለን እንጽፋለን። በመቀጠል እንግዲህ አድ ኒው ዋይር ትራንስፈር የሚለውን እንመርጣለን። እዚህ ጋር ደግሞ ባንክ ላይ ያለው ስማችሁን ታስገባላችሁ ማለት ነው። የባንክ አካውንታችሁ ላይ ያለውን ትክክለኛ ስም ታስገባላችሁ። ከላይ ያለውን ኦፕሽናል የሚለውን እናልፋለን። ኦፕሽናል የሚሉትን አማራጮች እናልፋቸዋለን። በመቀጠል ደግሞ የባንክ ኔሙን እናስገባለን። ንግድ ባንክ ሆነ ኮሜርሻል ባንክ ኦፍ ኢትዮጵያ ብለን፣ አቢሲኒያ ደግሞ ባንክ ኦፍ አቢሲኒያ፣ ሁሉንም ስም ማግኘት ትችላላችሁ የባንክ አካውንታችሁ ላይ። ከዛም ስዊፍት ቢአይሲ የሚል አለ። ይህንም እንግዲህ የምታገኙት ለምሳሌ የንግድ ባንክ ከሆነ ሲቢኢ ቴታ ነው። ሌሎቹን ደግሞ ማግኘት የምፈልጉ ከሆነ ጉግል ላይ ሰርች ማድረግ ትችላላችሁ። የባንኩን ስም በመጻፍ ስዊፍት ኮዱን እንዲጽፍላችሁ ማድረግ ትችላላችሁ። ይሄኛውን ሲቢኢ ቴታ እንለዋለን። እዚህ ጋር እንግዲህ አንድ ስህተት የምትፈጥሩ ከሆነ ገንዘባችሁ ወደ እናንተ አካውንት ወይም ወደ ባንክ አካውንታችሁ አይገባም ማለት ነው። ስለዚህ በጣም ጥንቃቄ ይፈልጋል። በተለይ ስዊፍት ኮዳችሁን በትክክል ማስገባት አለባችሁ። በመቀጠል የአካውንት ነምበራችሁን ትጽፋላችሁ። ከዛ ድጋሜ የአካውንት ነምበራችሁን በመጻፍ ሴት አስ ፕራይመሪ ሜትድ ብላችሁ ሴቭ ትሉታላችሁ። እኔ ከዚህ በፊት ስላለኝ አያስፈልገኝም ማለት ነው፣ ካንስል ለዋለሁ። የባንክ አካውንት በትክክል ካስገባችሁ በኋላ እንግዲህ ዩቲዩባችሁ $70 እና ከዛ በላይ ከሆነ ወደ አካውንታችሁ ይልካል ማለት ነው። በፈረንጆች ከ21 እስከ 26 ብሩ ወደ አካውንታችሁ ይገባላችኋል። አሁን ደግሞ የታክስ አሞላልን እንዴት እንደምትሞሉ አሳያችኋለሁ። ይህኛው የታክስ አሞላል እንግዲህ ከአሜሪካ ውጭ ያላችሁ የትኛውም ሀገር ያላችሁ ዩቲዩበሮችን ይመለከታል። ስለዚህ በትክክል መሙላት አለባችሁ። ይህንንም የታክስ ኢንፎርሜሽን የማትሞሉ ከሆነ ገንዘባችሁ ወደ ባንካችሁ አይገባም ማለት ነው። ስለዚህ ይህንንም በጥንቃቄ መሙላት አለባችሁ። እንደምታዩት ራሱ ዩቲዩብ ማኔጅ ታክስ ኢንፎ ብሎ ያመጣላችኋል። ዩቲዩባችሁ ክፍያ ከጀመረ በኋላ እነዚህን ነገሮች ስታስተካክሉ ራሱ ኖቲፊኬሽን ይልክላችኋል። ከዛ ማኔጅ ታስክ ኢንፎ የሚለውን በመጫን ወደ ፕሮሰሱ ትሄዳላችሁ ማለት ነው። ይሄኛውን ፔጅ ያመጣላችኋል። ማኔጅ ታክስ ኢንፎን ከተጫናችሁ በኋላ አር ታክስ ኢንፎ የሚለውን ትጫኑታላችሁ። ከዛም እንግዲህ እንደምታዩት ከመጀመራችሁ በፊት ማድረግ ያለባችሁን ነገር ይነግራችኋል። እዚህም ማንበብ ትችላላችሁ። ስታርት ፎርም ትሉታላችሁ። ከዛም ስታርት ፎርም ካላችሁ በኋላ ጉግል ፓስዋርዳችሁን እንድታስገቡ ይጠይቃችኋል። ፓስዋርዳችሁን ካስገባችሁ በኋላ ኔክስት ትሉታላችሁ። ከዛም ወደዚህኛው ፔጅ ይመጣል ማለት ነው። መጀመሪያ እንደነገርኳችሁ እንግዲህ አካውንት ታይፑ ኢንዲቪዥዋል ነው። ኢንዲቪዥዋል ብላችሁ ታልፋላችሁ። ከዛም ኔክስት ትሉት። እዚህ ጋር ሁለት አይነት አማራጭ ይሰጣችኋል። አር ዩ ኤ ሲቲዝን ኦር ሬዚደንት ኦፍ ዘ ዩናይትድ ስቴትስ ይላል። የዩናይትድ ስቴትስ ነዋሪ ከሆናችሁ የስ ትሉታላችሁ። ካልሆናችሁ ደግሞ ኖ ብላችሁ ታልፋላችሁ። ኖ ብላችሁ ኔክስት ካላችሁ በኋላ ደግሞ ሁለት አማራጭ ያመጣላችኋል። ሁለት አይነት የታክስ ፎርም ታይፕ አለ። እኛ የምንመርጠው W8 BEN የሚለውን ነው። ከዛም እሱን ሰሌክት ካለን በኋላ ስታርት እንለዋለን። እዚህ ጋር እንግዲህ ታክስ አይደንቲቲ ጋር ትክክለኛ ስማችሁን ነው ማስገባት ያለባችሁ። ቅድም የተጠቀምነውን ትክክለኛ ስማችሁን ታስገባላችሁ። በመቀጠል ደግሞ ኦፕሽናል የሚለውን እናልፈዋለን ማለት ነው። ኦፕሽናል የሚለው ያው ብታረጉትም ባታረጉትም ችግር የለውም። ከዛም ካንትሪ ትመርጣላችሁ። የምትኖሩበትን ከተማ ትመርጣላችሁ። የኛ ኢትዮጵያ ስለሆነ ኢትዮጵያ ብለን እናልፈዋለን። በመቀጠል ደግሞ እነዚህ ሁለት አማራጮች አሉ። እሱም ኦፕሽናል ስለሆነ ኔክስት ብላችሁ ታልፋላችሁ። ምክንያቱም ቲን ነምበር ነው የሚጠይቃችሁ ማለት ነው። ቲን ነምበርና ሶሻል ሴኩሪቲ ነምበር ስለሆነ ይህንን ታልፉታላችሁ ማለት ነው። ከሌላችሁ ካላችሁ ብትሞሩት ችግር የለውም። በመቀጠል ደግሞ አድሬሳችሁን ትሞላላችሁ። ቅድም አድሬስ አሞላሉን አሳይቻችኋለሁ። መጀመሪያ ላይ ያለው ካንትሪ ነው የሚያስመርጣችሁ እንደምታዩት። ከዛም ስትሬት አድሬስ ይላል። አድሰንስ ላይ ያስገባችሁትን ነገር በሙሉ እዚህ ጋር ትሞላላችሁ ማለት ነው። ተመሳሳይ መሆን አለበት አድሬሱ። ታውን ኦር ሲቲ የሚለውንም የምትኖርበትን ከተማ ትሞላላችሁ። እጅግ በጣም ቀላል ነው።
ፖስታል ኮድ ደግሞ ቅድም ያስገባችሁትን የፖስታ ሳጥን ቁጥር ታስገባላችሁ። እንደነገርኳችሁ ኦፕሽናል የሚሉትን ታልፋላችሁ ማለት ነው፣ ብዙም አስፈላጊ አይደለም። ከዛ እታች ላይ ሜሊንግ አድሬስ ኢዝ ዘ ሴም አስ ሬዚደንት አድሬስ የሚለውን ቼክ ታረጉትና ኔክስት ላላችሁ። ኔክስት ካላችሁ በኋላ ታክስ ትሪት የሚለው ይመጣላችኋል። ቀደም እንደነገርኳችሁ እንግዲህ ቲን ነምበር እና ሶሻል ሴኩሪቲ ነምበር ያላችሁ ሰዎች ታክስ ትሪቲ የምትከፍሉ ከሆነ የስ ትሉታላችሁ፣ ካልሆነ ደግሞ ኖ ብላችሁ ታልፋላችሁ። ኢትዮጵያ ውስጥ ካላችሁ ኖ ብላችሁ ነው የምታልፉት። በመቀጠል ያለው ደግሞ አክቲቪቲስ ኤንድ ሰርቪስ ፐርፎርመድ ኢን ዩኤስ የሚል አማራጭ ነው። አራተኛው አማራጭ ላይ ደግሞ ኖ የሚለውን ከመረጣችሁ በኋላ ከታች እንደምታዩት አይ ሰርቲፋይ የሚል አለ። እሱን ቲክ ብላችሁት ኔክስት ትሉታላችሁ። በመቀጠል ታክስ ሪፖርቲንግ የሚል አማራጭ አለ። እሱን ደግሞ ጎ ፔፐርለስ የሚለውን ሪኮመንድድ የሚደረገውን መርጡትና ከዛም አይ አክሰፕት ብላችሁ ታልፋላችሁ። ከዛም ዶክመንታችሁን እስካሁን የሞላችሁትን የታክስ ዶክመንት ፕሪቪው ያደርግላችኋል ማለት ነው። አይ ኮንፊርም ብላችሁ እሱንም ዳውንሎድ ማድረግ ትችላላችሁ የምትፈልጉት ከሆነ። ካልሆነ እንግዲህ ያው ደግማችሁ ማስተካከል ስለምትችሉት ኮንፊርም አድርጋችሁ ኔክስት ትላላችሁ። ሰባተኛው ስቴፕ ደግሞ ታክስ ኢንፎርሜሽን ሰርቲፊኬሽን የሚል ነው። እሱ ጋም እንግዲህ ከላይ ያለውን ቲክ አድርጋችሁ ታልፋላችሁ። በመቀጠል ይህንንም እንስማማለን ማለት ነው። የተለያዩ አይነት መመሪያዎች ስለሆኑ እሱንም ቲክ አድርገን እናልፈዋለን። ቀጣይ ላይ ይር የሚል አለ። ይሩን እንደሚያስቀምጥላችሁ ተውታላችሁ። የተለያዩ አይነት ይሮች ስለሚያስቀምጥ ኤዲት ማድረግ አያስፈልግም ማለት ነው። እሱን ታልፋላችሁ። ቀጣይ ያለውም ኦፕሽናል ስለሆነ እሱንም ትዘሉታላችሁ ማለት ነው። እዚህ ጋር ያለው እንግዲህ ዩር ሲግኔቸር የሚለው ፎርሙ ላይ የተጻፋችሁት ስም እናንተ ናችሁ ወይም እናንተ አይደላችሁም የሚለውን ነው የሚያረጋግጠው። ይህንን ታክስ እንግዲህ ሌላ ሰው እየሞላላችሁ ከሆነ ወይም የእናንተን ቻናል ማኔጅ የሚያደርግ ሰው ይህንን ታክስ የሚሞላላችሁ ከሆነ ኖ ብሎ ነው የሚያልፈው። ነገር ግን እራሳችሁ ከሆናችሁ የስ ብላችሁ ነው የምታልፉት ማለት ነው። በዚህ መልኩ ከጨረሳችሁ በኋላ እንግዲህ ኔክስት ብላችሁ ታልፋላችሁ። እጅግ በጣም ቀላል ነው። የታክስ አሞላሉ እጅግ በጣም ቀላል ነው። ብዙዎቻችሁ ስለጠየቃችሁን ይህን ነገር ይዤላችሁ የመጣሁት። በዚህ መልኩ እንግዲህ ታክስ አሞላል በቀላሉ መሙላት ትችላላችሁ። የተወሰነ ቀናትን ይፈጃል። ከዛም አፕሩቭ የሚል ኢሜል ይላክላችኋል። እስካሁን እንግዲህ የአድሰንስ አሞላል፣ የባንክ አካውንታችሁን አሞላልና የታክስ አሞላልን አይተናል። የመጨረሻ የሚሆነው ደግሞ አይደንቲቲ ቬሪፊኬሽን ወይም እናንተ ማንነታችሁን ቬሪፋይ የሚያደርግበት ሲስተም አለ ማለት ነው ጉግል አድሰንስ። ምክንያቱም ሮቦቶች ይህን ስራ እየሰሩ ስለሆነ ሰው መሆናችሁን የሚያረጋግጡበት አይደንቲቲ ቬሪፊኬሽን የሚባል አማራጭ አለ። እሱን እንግዲህ በትክክል መሙላት አለባችሁ ማለት ነው። ይህንንም በትክክል የማትሞሉ ከሆነ ቅድም እንደነገርኳችሁ ገንዘባችሁ ወደ አካውንታችሁ አይላክም፣ ወይም ዩቲዩባችሁ ላይ የምትሰሩት ገንዘብ ወደ አካውንታችሁ አይላክም ማለት ነው። እንግዲህ እንደምታዩት የዩቲዩብ አይደንቲቲ ቬሪፊኬሽናችሁን ካልሞላችሁ የምታዩት አይነት ሚሴጅ ይመጣላችኋል ማለት ነው። ይህንን ሚሴጅ እንግዲህ ካነበባችሁት በኋላ ፊክስ ማድረግ አለባችሁ። ምክንያቱም እጅግ በጣም ወሳኝ ነገር ስለሆነ ይህንን ፊክስ ማድረግ አለባችሁ። ገንዘባችሁን ሆልድ አድርጎ ስለሚያስቀምጥባችሁ ይህንን ነገር ፊክስ ማድረግ አለባችሁ። እንግዲህ ሚሴጁ ከመጣላችሁ አክሽን ብላችሁ መግባት ትችላላችሁ። ካልሆነ ደግሞ ወደ ታች ወረድ ብላችሁ ፔመንት የሚል አማራጭ አለ። ፔመንት ውስጥ ደግሞ ቬሪፊኬሽን ቼክ የሚል አለ። ቬሪፊኬሽን ቼክ የሚለውን በመጫን ፕሮሰሱን እናስጀምረዋለን። እንደምታዩት ቬሪፋይ ዩር አይደንቲቲ ይላል፣ ኒድስ አቴንሽን ይላል። ከዛ ቴክ አክሽን የሚለውን በመጫን ወደ ፕሮሰሱ እንገባለን። ፕሮቫይድ ሰም ኢንፎ አባውት ዩር ሰልፍ ቱ ኮንቲኒው ይላል። እሱን ቬሪፋይ ብለን እናልፈዋለን። እንግዲህ እንደምታዩት ቬሪፋይ ለማድረግ የሚያስፈልጉ ነገሮችን እዚህ ጋር አንድ ባንድ አስቀምጦላችኋል። የመጀመሪያው ድራይቨር ላይሰንስ ነው። ኢትዮጵያ ውስጥ ካላችሁ እንግዲህ ድራይቨር ላይሰንሳችሁ ወይም የመንጃ ፍቃዳችሁ አይሰራም ማለት ነው። ስለዚህ ይህንን ፓርት ታልፉታላችሁ። ቀጣዩ ደግሞ ፓስፖርት ነው። በጣም ተመራጩ ፓስፖርት ነው። እንግዲህ በብዙሃን በዩቲዩብ ሪኮመንድ የሚደረገው ፓስፖርት ነው። ምክንያቱም ዓለም አቀፍ ስለሆነ ፓስፖርት ነው ሪኮመንድ የሚደረገው። እናንተ ከሌላችሁም በሰው መሙላት ትችላላችሁ። ነገር ግን ፓስፖርት ላይ ያለው ሰው ስሙ እያንዳንዱ ነገር በትክክል ነው ማስገባት ያለባችሁ። ምንም አይነት ስህተት መስራት የለባችሁም። ቀጣዩ ደግሞ ናሽናል አይደንቲቲ ካርድ ወይም ናሽናል አይዲ ነው። ይህም እንግዲህ አሁን ኢትዮጵያ ውስጥ ስለተጀመረ በናሽናል አይዲም መስራት ትችላላችሁ። ምክንያቱም ናሽናል አይዲያችን ላይ የእንግሊዝኛ ጽሁፍና የአማርኛ ጽሁፍ ስላለው በቀላሉ ይረዱናል ማለት ነው። የመጨረሻው ደግሞ ሬዚደንስ ፐርሚት ወይም የመኖሪያ ፍቃድ ነው። ይህ ውጭ ያላችሁ ሰዎች ይመለከታል። ኢትዮጵያ ውስጥ ካላችሁ ግን ፓስፖርትና ናሽናል አይዲ መጠቀም ትችላላችሁ። ከዛም ወደ ታች ዝቅ እንልና አግሪ ብለን ወደ ቬሪፊኬሽኑ እንገባለን ማለት ነው። እንደምታዩት እዚህ ጋር ራሱ ማስጠንቀቂያ ይሰጣችኋል። ኢንተር ዘ ኤግዛክት ሴም ኔም ፍሮም ዘ ዶክመንት ይላል። ዶክመንታችሁ ላይ ያለውን ትክክለኛ ስም ነው እዚህ ጋር ማስገባት ያለባችሁ። የሰውም ከሆነ ያንን ስም ነው በትክክል ማስገባት ያለባችሁ።
የፊደል ስህተት እንኳን የምትፈጽሙ ከሆነ ዶክመንታችሁን አፕሩቭ ያደርግላችሁ ማለት ነው። ስለዚህ በጥንቃቄ መሙላት አለባችሁ። አያታችሁ ላይ ያለውን ወይም ናሽናል አይዲያችሁ ላይ ያለውን ስም ከነ አያታችሁ ማስገባት አለባችሁ። ፓስፖርት የምትመርጡ ከሆነ ፓስፖርት ላይ ያለውን እዛ ላይ እንደተጻፈው አድርጋችሁ ነው ማስገባት ያለባችሁ። ስማችሁን ካስገባችሁ በኋላ የአይዲውን ታይፕ ወይም የዶክመንቱን ታይፕ ትመርጣላችሁ። ፓስፖርት ስለሆነ ፓስፖርት ብለን እናልፈዋለን። እናንተ ግን የምታስገቡትን እዚህ ጋር መምረጥ አለባችሁ። ከዛ ኔክስት ትሉታላችሁ። በመቀጠል ደግሞ አፕሎድ ፎቶ ፔጅ የሚል አለ። ይህም እንግዲህ ፓስፖርታችሁ ወይም የናሽናል አይዳችሁ ፎቶ ጥርት ባለ ስልክ ወይም አሪፍ ብርሃን ባለበት ቦታ ካነሳችሁት በኋላ እዚህ ጋር አፕሎድ የምታደርጉበት ፕሮሰስ ነው። ይህንን ፎቶ በምታነሱበት ሰዓት በቂ ብርሃን ሊኖር ይገባል። እንዲሁም እዛ ላይ ያሉት ስሞች በትክክል ሊነበቡ ይገባል። ካልሆነ ዶክመንቱን ላይቀበላችሁ ይችላል ማለት ነው። አፕሎድ ብላችሁ ፓስፖርታችሁን ታስገባላችሁ። ከዛም ኔክስት ትሉታላችሁ። እዚህ ጋር የምታስገቡት አድሬስ ደግሞ ጉግል አድሰንሳችሁ ላይ ያለ ሳይሆን ዶክመንታችሁ ላይ ያለ አድሬስ ነው መሆን ያለበት። በትክክል እዛ ዶክመንት ላይ ያለውን ነው የምታስገቡት። ለምሳሌ ፓስፖርት ላይ ያለውን ስትሬት አድሬሳችሁን፣ ፖስታል ኮድና ሲቲውን በትክክል ማስገባት አለባችሁ። እንዲሁም ሌላ ዶክመንት የምትጠቀሙ ከሆነም እነሱን እያያችሁ በትክክል ማስገባት አለባችሁ። ኦፕሽናል የሚለውን ታልፉታላችሁ። ቅድም ነግሬያችኋለሁ። ፖስታል ኮድ ከሌላችሁም ችግር የለውም ማለት ነው። እዚህ ጋር ምንም አይነት ተጽዕኖ አይፈጥርም። 00 ብላችሁ ማለፍ ትችላላችሁ። ነገር ግን ሲቲና ካንትሪያችሁን በትክክል ማስገባት አለባችሁ። ስትሬት አድሬስ የሚለውን ከተማችሁን ማስገባት አለባችሁ እዛ ዶክመንት ላይ ያለውን ማለት ነው። እነዚህን ነገሮች በትክክል ካስገባችሁ በኋላ ሰብሚት ትሉታላችሁ። እንግዲህ እንደምታዩት ቬሪፊኬሽን ኢን ፕሮሰስ ወይም ቬሪፊኬሽን ኢን ፕሮግረስ ይላል ማለት ነው። ይህም ያስገባችሁ ዶክመንት ትክክለኛነቱን ካረጋገጡ በኋላ ኢሜይል ልኩላችኋል ማለት ነው። ይህም እንግዲህ ከ30 እስከ 2 ቀን ሊፈጅ ይችላል። ኢሜይላችሁን እየገባችሁ ቼክ ማድረግ አለባችሁ። እንግዲህ አይዴንቲቲ ቬሪፊኬሽናችሁን ያስገባችሁት በትክክል ከተቀበላችሁ የምታዩትን አይነት ኢሜይል ይልክላችኋል ማለት ነው። አይዴንቲቲ ቬሪፊኬሽን ሰክሰስፉል የሚል ኢሜይል ይላክላችኋል ከጉግል አድሰንስ። በዚህ መልኩ እንግዲህ ሙሉ ለሙሉ ጉግል አድሰንሳችሁን ቬሪፋይ አድርጋችሁ በትክክል ገንዘብ ከዩቲዩብ መቀበል ትችላላችሁ ማለት ነው። ይህ ቪዲዮ እጅግ በጣም ብዙዎቻችሁን እንደሚረዳ ተስፋ አረጋለሁ። በሌላ በተመሳሳይ ቪዲዮ እስከምንገናኝ ድረስ ሀስታ ላ ቪስታ።